ሰጣት። ሰው ነች አይደለችም ያኔ ሲወያዩ እሷን መወለዷን እንደ ውርደት ያዩ አባቶች ነበሩ በዚህ ወግ የቆዩ በህይወት ቀብረዋት ከሷ ተለያዩ። ፍትህ ጠፍቶ ኖረ እስኪመጣ ወህዩ በአፈር ታፍና እስትንፋሷ ቆመ የዛች ምስኪን ህይወት በግፋ ከተመ። የኖረችው እህት ተርፋ ከመቀበር እጅጉን ከብዷታል የጭቆናው ቀንበር አስወጥተዋታል ከሰውነት ድንበር። ታዲያ ያኔ ለመብቷ የቆመው ኢስላም ብቻ ነበር። ከሰማይ በመጣው መመሪያ ተጉዞ መንገዱን አጸዳ ወህዩ መብቷን ይዞ የአላህ ቃል መጣ በደሉን አውግዞ ሰብአዊ መብቷ እንዲጠበቅላት እናት እንደሆነች ተመሰከረላት። ድቅድቁ ጨለማ በኢስላም ጮራ ነጋ ጣዖትን ርቆ ተውሂድ ላይ ሲተጋ በኢልም ጠጠረ የነበረው ለጋ በቁርአን ታዘዘች በቤቷ እንድትረጋ በኢስላም መነጽር ንግስት ተደርጋ ከግፈኞች እምነት ከጣዖት ርቃ በተውሂድ ፋና ላይ ስትኖር አሸብርቃ ከቤቷ ስትወጣ በሂጃቧ ደምቃ። ታዲያ ዛሬ የኢስላም ጠላቶች አሳቢነን ብለው ያንን ጃሂልያ ከጀርባቸው አዝለው ሂጃብ ላይ ዘመቱ ተቆርቋሪ መስለው ከቦታሽ ሊያወርዱሽ ዘውድሽን አስጥለው ሂጃብን ሊያስተውሽ ብለው ስልጣኔ ግን አንሰማቸውም ዛሬ አንቺና እኔ። አስተውሽ ዞር ብለሽ የትላንቱን ያኔ ድሮ ስትሞት ያች እህት በአፈር ታፍና የት ነበር ያኔ የግሪካውያን አጉል ፍልስፍና ሲዘንብባት ያኔ ግፍና መከራ ቀኑ ጨልሞባት በግፍ ወጥመድ ታስራ ማነው የታደጋት ከአይሁድ ነሳራ? ታዲያ የኛ አሳቢ እሱ ዛሬ መጥቶ ኢስላም ጨቁኗታል ይላል አፉን ሞልቶ። እውነታው ግን ከጨለማ አውጥቶ በብርሃን አመጣት ከጭቆና ወጥመድ ታግሎ ነፃ ወጣት። ለነዚያ ሙሽሪኮች አዘጋጅቶ ቅጣት ሰብአዊ መብቷን ኢስላም ነው የሰጣት።